ለ7 ዓመት በቅዳሴ አገልግለሃል። እስኪ እናውራ ስለሱ። አሁን እንግዲህ ያው በ9 ዓመቴ ነው ቤተሰቦቼ የከተቱኝ የቆሎ ተማሪ ማለት ነው። እና በ9 ዓመቴ ገባው መጀመሪያ የጾለት ውዳሴ ማርያም ያለ ያንን ጨረስኩኝ። በአባ ወልደ ማርያም እጅ አንቀጸ ብርሃን፣ መልካ ኤዶም፣ መልካ ማርያም፣ መልካ ኢየሱስ፣ መልካ ጊዮርጊስ የሱን ሁሉ ጨረስኩኝ። ያን ከጨረስን በኋላ ሁሉም ከጨረስን በኋላ ድቁና አምጡ ተባልን። ዲያቆኖች 98 ዲያቆንን አምጡ ተባልን። ሁሉም ትምህርቱን ስለጨረስን ማለት ነው። ድቁና አምጡ ተባልንና በጳጳስ በአቡነ ጳውሎስ ለቀምት ሄደን አመጣን። ከወለጋ ነቀምት ሄዳችሁ ማለት ነው። በ9 ዓመት ነው የገባው። ከስንት ዓመት በኋላ ማለት ነው ድቁና ለማምጣት ሄድከው? ድቁና ለማምጣት ሄድኩት እንግዲህ ያው ድቁና ወደ ፈጅቶብኛል፣ ወደ 5 ዓመት ፈጅቶብኛል ድቁና ማለት ነው። ከገባህ በኋላ ለ5 ዓመት ያክል ከተማራችሁ በኋላ ድቁና ለማምጣት ሄድክ ማለት ነው። ስለዚህ በ14 ዓመት ዲያቆን ሆነሃል ማለት ነው። መርሐባ። እሺ። እና እንደዛ ሲሆን ያው ድቁና አመጣን። ድቁና ካመጣን በኋላ ሁላችንም እንግዲህ በየቦታው መቀጠር ጀመር፣ በደሞዝ ማለት ነው። ፊት ቄስ ትምህርት ስንማር ደሞዝም የለም። ድቁና ካመጣን በኋላ ደግሞ በደሞዝ ነው። እንግዲህ ያው በፍላጎት የሚያገለግልም ይኖራል፣ ግን ደግሞ በደሞዝ ነው በቃ የተቀጠር ነው ማለት ነው። እኔ አጉሮ ማርያም ላይ እዛው ተቀጠርኩኝ። 2 ዓመት ከ6 ወር አገለገልኩኝ፣ ተቀጠርኩኝ። ሌላውም ጓደኞችም ደግሞ በተለያየ ሀገር ተበታተን በየቦታው ሄዱ። በየቦታው ሄደው ማገልገል በቃ ጀመሩ እና 2 ዓመት ከ6 ወር አጉሮ ማርያም ላይ አገልግያለሁ ማለት ነው። እንደገና ደግሞ ሩቅ ሀገር ደግሞ አሁን መርኩኝ ወደ ሞጣ ቀራኒዮ ቅኔ አቋቋም ጉቡ ተባለ። አሁንም ቅኔ አቋቋም ጉቡ ስንባል አሁንም ደግሞ ሀር ነው ወደዛው ስንሄድ አሁንም ቅኔ አቋቋም ውስጥ ስንገባ ሞጣ ቀራኒዮ ላይ ቅኔ አቋቋም እንግዲህ የፈጀብኝ 6 ዓመት ከ6 ወር ነው የፈጀብኝ ማለት ነው። ቅኔ አቋቋምም ያው እንደዛ ተማር። ቅኔ አቋቋም ከጨረስን በኋላም አሁንም መልሰን ወደ ወለጋ መጣን ማገልገል ጀመርኩኝ አሁን እና እንደዛ ነው። በዛ ነው ሳገለግል የኖርኩት 2 ዓመት ከ6 ወር አግሮ ማርያም ሳገለግል። አሁንም ደግሞ ሌላ ቦታ ደግሞ መቀየር ጀመር። አገረ ስብከቱ መጥቶ ሰበካ ጉባኤ ያለ ክብረ በዓል ነበረ። ዲያቆኖች ሁሉ እንድንበታተና በየቦታው እንድናገለግል ያው ተፈቀደልን። የኔ እንደ ድንገት እንደ ጣይ ሀገረ ስብከት በሰሜን ሸዋ ሀገረ ስብከት የደብረ ዘይት ኪዳነ ምሕረት ቤተክርስቲያን አገልጋይ ሆኜ 5 ዓመት ተቀመጥኩና አገለገልኩኝ። እዛ በሰሜን ሸዋ ሀገረ ስብከት ኪዳነ ምሕረት አገልግያለሁ እና በዚህ ነው ያገለገልኩት ስልሽ ነው እንግዲህ። ስለዚህ 7 ዓመት ከምናምን 7 ዓመት ከ6 ወር አገልግለሃል ማለት ነው። በዚህ ማገልገል ውስጥም ያው ቅኔ አቋቋምም እየተማርክ ማለት ነው። ሁለቱንም አንድ ላይ ያስኬድክ? ሁለቱንም አንድ ላይ ነው ያካሄድኩት። ዛሬ አልহামዱሊላህ እስልምናን ተቀላቅለህ መኖር ጀምረሃል። ግን ደግሞ እንደዚህ ያለ እምነት ውስጥ የነበረ ሰው ይሄን ሁሉ አመት ከአንድ ሀገር ወደ አንድ ሀገር እየሄደ ዕውቀትን ሲፈልግ የነበረ ሲያገለግል የነበረ ሰው ግን በነበርክበት እምነት ላይ ጥርጣሬው ምን አመጣበት ታዲያ? ለምንድን ነው ባለህበት እምነት ላይ ያልቆየኸው? ያው ወደዚህ ውስጥ ወደ ጥርጣሬ ውስጥ የገባውበት ምክንያት ብቻዬን ብዙ ጊዜ የምቀመጠው ነገር ያለኝ እኔ ብቻዬን እቀመጥና እመራመራለሁ። የፈጣሪ ድንቅ ስራ ነገር ብዙ ነገር የሚያስገርመኝ ነገር አለ። አንደኛ ፈጣሪ ሰማይና ምድርን የፈጠረ ሰውና መላእክትን ፈጥሮ የሚገዛ ሲሆን የሚታየውንና የማይታየውን ዓለም የፈጠረ ሲሆን ከሱ በፊት ማንም ሰው እንደሌለ ማንኛውም ነቢያትም ቢሆን ሐዋርያትም ቢሆን ወይም መላእክትም ሰውም ቢሆኑ ከሱ በኋላ እንደመጡ ውስጥ ያመነ ከሱ በኋላ ነው እንጂ ከሱ በፊት ማንም እንደሌለ ውስጥ ሲያምን አንደኛ ማርያም ጌታን እንዴት የፈጠራትን ጌታ እንዴት ብላ እንደወለደችው እና ገብርኤል ማርያም እንዴት አድርጎ እንዳበሰራት በቃ ጥያቄ በጣም ተመራመርኩኝ። አሁን አንደኛ ገብርኤል ከናዝሬት ገሊላ የተላከው አልኩኝ ብቻ ያለው እንግዲህ መመራመረው እንጂ ሰው ማጠገቤም የለም። ሰው ቢጠራኝም አልወድም በዛን ሰዓት። ገብርኤል ወደ ማርያም ሲሄድ ከፈጣሪ ተልኬን የመጣውትና ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትያዋለሽ እሱም የሚወለደው ሕፃን ከሶስቱ አካል አንዱ ቅዱስ ነው ይላታል እንጂ ወንድ ልጅ ትወልጃለሽ ነው እንጂ አላት ፈጣሪን ትወልጃለሽ አላላትም። እና እንደዛ ሲሆን ወንድ ልጅ ትወልጃለሽ ካላት በኋላ እንዴት ካለው እንዲዘር ሊሆንልኝ ይችላል አለችው። እሱም በመንፈስ ቅዱስ ነው የሚወለደው ልጅ ተባለ። ተንሳይ ክብረ በዓል የሚባል ነገር አለ እኛ የምናከብረው ማለት ነው። ከሷ የተወለደው ልጅ ይሰቀላል፣ ይገረፋል፣ ይቀበራል። በሶስተኛው ከሙታን ተለይቶ ወደ ሰማይ ያርጋል ነው የሚለው። ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተፈሴ ቤተልሔም አገሮሙ ለነቢያት እስመ ባብኪ ተወልደ ክርስቶስ ይላል። ይሄ ማለት ምንድነው? ይሰቀላል፣ ይገረፋል ነው የሚለው። ያም ደግሞ ፈጣሪ ሆኖ እንግዲህ ሲሰቀል ጌታ ሆይ የሚሰሩትን ስራ አያውቁትምና ይቅር በላቸውም ይላል።
እንዴ ይሄ ሰው እኮ ፈጣሪ ነው እያልን ነው እንዴት ወደ ማን ነው የሚለምነው ይቅር በላቸው የሚልበትም ነገር አለሳ ብዬ አሁንም ግራ ተጋባው ይቅር በላቸው ብሎ የሚለምነውስ ማንን ነው አንደኛም ገብርኤል ያላት ወንድ ልጅ ተወልጃለሽ እንጂ ፈጣሪን ተወልጃለሽ አላላትም እኛ ደግሞ በአንድ በኩል ተንሳይ ክብረ በዓል እያመለክነው ነው ያለነው ከሷ የተወለደው ልጅ ፈጣሪ ነው ብለን እያመለክነው ነው ያለነው ፈጣሪ ቢሆን ኑሮ ይሄ ሰው ታዲያ እንዴ ብሎ ነው የሚሰሩትን ስራ ያውቁትምና ይቅር በላቸው የሚለው ነገር ምንድነው ብዬ ግራ ስጋባ አንዳንዴ ነገር እኮ ይሄ ሰው እኮ ትክክለኛ ገብርኤልም እኮ ያላት እኮ እሷን እኮ ወንድ ልጅ ተወልጃለሽ ነው ያለ ግን እስ የተወለደው ሰው ሆኖስ እንደሆነ ማን ያውቃል አልኩኝና ተጠራጠርኩኝ አሁንም ብቻዬን ማለት ነው ሰው ሆኖስ ቢሆን ማን ያውቃል ሰይድ የሚባል ጓደኛ አለኝ በነገራችን ላይ እሱ መሪማ ወለደችው ነብዩ ኢሳ ነው የሚለኝ ነገር አለው አሁንም እኮ ሙስሊሞች መሪማ ወለደችው ነብዩ ኢሳ ነው የሚሉት ነገር አላቸው እና እንዴት ብሎ ይሄ ሰው ይገረፋል እንዴት ብሎ ደግሞ ይሰቀላል ስለዚህ የተወለደው ይሄ በቃ ወይም ሰው መሆን አለበት እንጂ የሚሰሩትን ስራ ያውቁትም እና ይቅር በላቸው ብሎ የሚለምነው በጣም ለኔም ራሱ አዲስ ፈተና ነው የሆነብኝ ግራ ተጋባው በቃ ይሄ ነው ጥርጣሬ ውስጥ ያስገባኝ ይሄን ነገርማ መርጌታዬን መጠየቅ አለብኝ ራሴን በራሴ ማድከም ነው ራሴን በራሴ ያው በመራመርም በቃ ማድከም ነው ቻንስ መራመር ፈጣሪ ከሱ በፊት ማንንም እንደሌለና ወይም ደሱ ማንኛውም ነቢያትም ሐዋርያትም ሰውም ቢሆን መላእክትም ቢሆን ከሱ በፊት እንደሌሉ ከሱ እንደፈጠራቸው ውስጥ አምኑልኛል እሱ አልፋና ኦሜጋ በመንግስቱ ሽረት የሌለበት በህይወቱ ሞት የማይታሰብና ከሱ በፊት ማንንም እንደሌለ በቃ ከሱ በፊት እና ማርያም ከሱ እንዴት ፈጣሪዋን የፈጠራትን ጌታ እንዴት ብላ እንደወለደችው ነው ምርምር ያስገባውት እኔ ስለዚህ እሷ የወለደችው ሰው ሆኖ ሳለ ወንድ ልጅ ተወልጃለች ተብላ ሳለ እንዴት ነው እኛ አምላክ ብለን የምናመልከው የሚል ጥያቄ መጣበ ይሄም ጥያቄ መጣበ ደግሞ በትንሳኤ በዓል ጊዜ ነው በትንሳኤ በዓል ነው ክብረ በዓል ነው ያም የምናመልከውም ጌታ የሚሰሩትን ስራ ያውቁትምና ይቅር በላቸውም ይላል ይሄ ሰው ይሄ ፈጣሪ ታዲያ የሚሰሩትን ስራ ያውቁትምና ይቅር በላቸው የሚለው ማንን ነው ሁለት ፈጣሪ አለ እንዴ ብዬም ራሴ ግራ ተጋባው ስለዚህ ራሴ ማድከም የለብኝም ይሄ ነገር በቃ ብዙ ጊዜ በቃ እመራመራለሁ ይሄ ነገር ራሴን ማድከም የለብኝም እስኪ ከአባቶች ሂጄ ማጣራት አለብኝ እና መርጌታ ወልደ ማርያምን መጠይቅ አለብኝ እስኪ ይሄን ጥያቄ አልኩት በራሴ ሐሳብ ማለት ነው መርጌታ ወልደ ማርያም መጠይቅ አለብኝ ራሴ ባስበው ምንም በቃ ምንም ራሴ ግራ ከመጋባት ውጭ ምንም ያገኙት ነገር የለም ብዬ አንድ ቀን ከለታት አንድ ቀን የሆነ ክርስትና ሆኖ ማለት ነው እንጠራለን የኔ ተራ ደረሰ በአደባባይ ለዚህ ለመርጌታ ወልደ ማርያም መናገር የለብኝ ይሄን ጥያቄ በዳቆኖችን ፊት መጠየቅ የለብኝም ቦታ እየጠይቀዋለሁ እንጂ ሳስብ ነበር የኔ ተራ ደርሶ አንድ ቀን ያው ክርስትና እንጠራለን መርጌታችን ጋር የሚሄደው አንዳንድ ዳቆን ብቻ ነው ተመድቦ የሚሄደው እንደድሌ የኔ ተራ ደረሰ የኔ ተራ ሲደርስ ክርስትና ተጠርተን ቀጥታ ለብቻችን ተቀምጠናል ከዛ ይሄን መጠየቅ አለብኝ ያልኩኝና ተቀምጥን ብቻችን እዛ ከገባን በኋላ ማለት ነው መርጌታ ወልደ ማርያም አንድ ጥያቄ እንግዲህ ልጠይቃችሁ ነበር እንግዲህ ከኔና ከናንተ ውጭ ማንንም ሰው የለም አልኳቸው ሰው ብዙ ነው የሚንጫጫው ወደ ውስጥ ማለት ነው እና የሆነ ጥያቄ ልጠይቃችሁ ፈልጌ ነውና አልኳቸው እንደዛ ስላቸው ጠይቄ ምን ችግር አለው መርጌታ አይደለው እንዴ ያን እሻልኩኝና ግን ፈጣሪ ከዚህ በፊት ማንንም ከሱ በፊት ማንንም የለም እና ሁሉም ነቢያትም መላእክትም ቢሆኑ ከሱ በኋላ ነው ያሉት እሱን የፈጠራቸው አይደል እንዴ አልኩት አውስኮ ልክ ነህ አለኝ ከሱ በፊት ማንንም የለም እና በቃ ከሱ መላእክትን ሰውን የሚፈጠረው እሱ ነው አለኝ እሺ እንደዛ ከሆነ ታዲያ ገብርኤል ማርያምን ሲያበስራት ወንድ ልጅ ተወልጃለሽ ስሙንም ኢየሱስ ትይዋለሽ እንጂ ፈጣሪን ተወልጃለሽ አላላትም የሚሰሩትን ስራ ያውቁትምና ይቅር በላቸው ብሎ የሚለምነውስ ማን ነው አልኩት ይሄን ጥያቄ ስጠይቀው ምን ይለኛል እሱ የሚለምነው እኮ ፈጣሪ ነው አለኝ የሚለምነው ወደ ፈጣሪ ከሆነ የተሰቀለውሽ ማን ነው ብለን ነው የምናስበው ይሄን ለዚህ ጥያቄ መልስ ስጠኝ አልኩት በጣም ተፋጠናል ይሄ የተሰቀለው እኮ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አለኝ የሚለምነው ወደ አብ ነው ወደ አባቱ እየለመነ ነው ለሰቀሉት ሰዎች ምሕረትን እየለመነ ነው አለኝ ያ ከሆነ ወደ አባቱ እየለመነ ነው እያልከኝ ነው ፈጣሪ አባት አለው እንዴ ማርያም የወለደችው እኮ ካለው እንዲዘር ነው የወለደችው ይሄም ደግሞ የተሰቀለውም እኮ
እናቱ ማርያምና በመንፈስ ቅዱስ እንጂ የወለደችው ቢሆንም አባት እኮ የለውም አልኩት። እንዴ ካለው እንዲዘር ይሆንልኛል ብለዋል እንደውም። ስለዚህ ካላባት ነው የወለደችው እና እንዴት አባት አለ ወደ አባቱ ነው እየለመነ ያለው ትለኛለህ አልኩት። ከማርያም የተወለደበት ምክንያቱስ ምንድነው? ወተሰቅለ ዲበ ዕፀ መስቀል ተፈሲ ቤተልሔም ሀገሮሙ ለነቢያት እስመ በአብኪ ተወልደ ክርስቶስ ወተቀብሮ ተንሥአ እሙታን አመ ጻልጽለ በከመ ውስተ ቅዱሳት መጻሕፍት ይላል። እንግዲህ ለኛ ብሎ ተቀበረ፣ ለኛ ብሎ ተሰቀለ፣ ለኛ ብሎ በዕለተ ዓርብ ደሙን አፈሰሰ፣ በሶስተኛው ቀን ከሙታን ተለይቶ ወደ ሰማይ ያረገ ነው የሚለው። ይሄ ፈጣሪ ከሆነ እንዴት ይሰቀላል? እንዴት ይገረፋል? እንዴትስ ይቀበራል? ከሱ በላይ ማን ኑሮ ነውና ማን ነው የሚገርፈውስ? ሰቃዩስ ማን ነው? ይሄን ጥያቄ ስጠይቀው ምን ይላል? አዳምና ሔዋንን ነፃ ለማውጣት ከልጅ ተወልጄ አድንሃለሁ ብሎት እኮ ነው ለሰው ልጅ ሲል ነው የተሰቀለው ይላል። ለሰው ልጅ ብሎ እንዴት ብሎ ይሰቀላል? ፈጣሪ እንዴት ከሱ በላይ እሱስ ፈጣሪ አይደል እንዴ? ፈጣሪ ሰውን እኮ የፈጠረ አምላክ ነው። እንዴት ደግሞ በሰው እጅ መልሶ ሊሰቀል ይችላል? እንዴትስ ሊገረፍ ይችላል? ይሄ እኮ የተሰቀለው ሰው እኮ ይሄ ፈጣሪ ብለን እኮ ምናመልክበት ወይም ሰው ሊሆን ይችላል ምንድነው ብዬ ጠይቄዋለሁ። ከዚህ ምንም በቃ ምንም ጥያቄ ለዚህ ጥያቄ ምንም መልስ አልሰጠኝም። መልስ አልሰጡህም ሳይሆን የሰጡህ ምላሽ አንተ ለጠየቀው ጥያቄ አላሳመነህም ነበር። ምንም አላሳመነልኝ። በቃ ምንም በቃ ውስጤ ላይም አልገባም ጭራሽ። በቃ አይምሮዬ ላይ ምን ደስ አላለኝም። ሌላም ጥያቄ አለኝ። ጥያቄ ይሄ ብቻ አልነበረም። ይሄ ብቻ አልነበረም። ምን ነበር ሌላኛው ጥያቄ? ሌላ ጥያቄ ስለ ስላሴ ነው የጠየቅኩት። የስላሴዎች ነገር በጣም ግራ ያጋባኝ። ይሄን ሁሉ ነገር ስንከራከር ስለ ስላሴዎች ደግሞ አይምሮዬ ላይ ተመጣብኝ። ስላሴ ሶስት የሚሆኑበት ምክንያት ፈጣሪ ስንት ነው? አንድ ነው አለኝ። እንግዳ እንዛዱ ሰለስቱ ወንሰለስቱ አሐዱ ሰለስቱ በአካላት የተሐዱ በመለኮት ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ይላልሳ በመለኮት አንድ በአካል ሶስት ለሚሆኑ ለሶስቱ ስላሴ ስገዱላቸው ይላል። ፈጣሪ አንድ ከሆነ እንዴት ወደ ሶስትነት ይቀየራል ብዬ ስጠይቀው ምንም ነገር በቃ አትጠይቀኝ፣ ይሄን ጥያቄ ለምን ትጠይቀኛለህ? እስከዛሬ አስተማርኳቸው በተለያየ ሰበካ ጉባኤዎችን ሁሉ አስተምሬያቸዋል። ብዙ ዲያቆን አስተምሬ እንዴት አንተ ይሄን ጥያቄ ልታመጣብኝ ይቻልክ? እስከዛሬ ተጠይቆ ታውቆ የማይጠይቅ ጥያቄ ነው የጠየቅከኝ። እኛም ከዛ ከተጠራንበት ከክርስትና እኔ ሄድኩኝ፣ እሱን ትቼው ሄድኩኝ። በቃ መጨረሻ ላይ እሱን ትቼው ሄድኩኝና እስቲ እዛ ጋር እንቆምና ሁሉ ጊዜ በአይምሮ ውስጥ ይመላለስ የነበረ ለረጅም ጊዜ ታብሰለስል የነበሩ ጥያቄዎች ነበሩ። እነዛ ጥያቄዎች ምላሽ እኔ ብቻዬን ከምለፋ ከአባቴ ወይ ደግሞ ካስተማሪ በእውቀት ከሚበልጡኝ መምህሬ ልጠይቅና ልረዳ በሚል ሃይማኖትን ለማወቅ ካለ ጉጉት አንፃር ነው። ወይ ደግሞ ጥያቄ በፈጠሩብህ ነገሮች ላይ ምላሽ ለመስጠትና አይምሮህን ነፃ ለማድረግ ነው አይደል የፈለከው? ልብህን ንጹህ አድርገህ ማምለክ ስለፈለክ ነው። ልብህ ላይ የሚመላለሱ ጥያቄዎች ነበሩ። ደግሞ በተለይ መንፈሳዊነት ሲሆን ስለ አምላክ ጥያቄ ሲሆን ልብ ምላሽ እስካላገኘ ድረስ አይረጋጋም አይደል? ምንም አልተረጋጋም፣ አይረጋጋም። ስለዚህ መምህርህን ለጠየቀው ጥያቄ መልስ ቢመልሱልህም ሊያሳምንህ አልቻለም። ከዛ ቦታ ላይ በጥሩ ባልሆነ መንፈስ ተለያያችሁና ወጣክ። ከዛ በኋላ ወዴት ሄድክ ታዲያ? ከዛም በኋላ ያው ወደ ቤተሰቦቼ ሄድኩኝ። ወደ ቤተሰቦቼ ሲሄድ በነጋጊታው ክርስትና ነበር። ያው ቤተክርስቲያን ሄዶ የሚነሳ ልጅ ነበር፣ ወንድ ልጅ ነው፣ በ40 ቀኑ ማለት ነው። ከዛ ያው ቅዳሴ በእኔ ምክንያት ቅዳሴው ተዳፈነ። ምን ማለት ነው ተዳፈነ ማለት? ተዳፈነ ማለት ያው ዲያቆን ካልተሟላ ቅዳሴው ነው የሚዳፈነው። በቃ አይፈጸምም ስርዓቱ ነው። አይፈጸምም ስርዓቱ። ቅዳሴው ሲዳፈን ስብሰባ ተደረገ። የልጅ ክርስትና ያልተነሳበት ምክንያት ምንድነው ተባለና ተገመገመ። ግምገማ ማለት ነው። ሀገረ ስብከቱ መጡ፣ ብዙዎች ጳጳሳቱ መጡ እዛ ቤተክርስቲያኑ ላይ። አይ ስበሳቸው ተጣልቶ ነው ምናምን ተባለ። ያው ቄሶችና ዲያቆኖች ተጣልተው ነው ምናምን ተባለ። ከዛ ያው ጨዋው ነው እንደዛ የሚለው። ሌላ ሰው መተካት አይቻልም ነበር? ባንተ ቦታ በእኔ ተራ አገልግል ወይ ዛሬ አሞኝ ነው አልተመቸኝም ማለት እችላለሁ። እኔ በንዴት መንፈስ ነው ያለሁት። እንደዛ ማላልኩኝም። ቅዳሴው ተዳፈነ፣ ግምገማ ተደረገ። ለምንድነው ይሄ ክርስትና ያልተነሳው? ለምን ታዳፈናላችሁ ምናምን ተባለ። አይ ዲያቆኖችና ቄሶች ተጣልተው ነው ተባለ። መጨረሻ ላይ ተጠራን። ያም መርጌታዬም ተጠራ፣ እኔም ተጠራሁኝ። እኔም ስጠራ ከዛም በኋላ ምንድነው የተጣላችሁበት ምክንያት አሉን። ከዛ እሱን ጠይቁት አለ። ምንድነው ዲያቆን መላከ ሰላም ምንድነው የተጣላችሁበት ምክንያት አሉ። የጠየቅኳቸውን ጥያቄ ሳልፈራ በቃ የሆነ መንፈስ አይምሮ ላይ በቃ በጣም የድፍረት መንፈስ መጣብኝ። ከዛ መርጌታዬም በክብር ጠየቅኳቸው። ግን ይሄንን ደግሞ ለጠየቅኳቸው ጥያቄ አጥጋቢ መልስ አልሰጡኝም እና በዛ ተጣላን አልኩ። ከዛ ሀገረ ስብከቱ ለጠየቀህ ጥያቄስ እኮ ማስተማርና ግዴታ ነው ብለውታል ሌሎች። አይ የጠየቀ ጥያቄ እኮ አለሱም ደግሞ የጠየቀ ጥያቄ
ጥሩ ነገር ቢሆን ጥሩ ነበር። ግን ይሄ የጠየቀ ጥያቄ እስኪ ለእናንተ ይጠይቃችሁ ብሏቸዋል። እስኪ ጠይቀን ለሱ የጠየቀውን ጥያቄ ለኛም ጠይቀን ሲሉ ስለ ስላሴ በጠይቀው መልስ አልሰጠኝም ያልኳቸው። አንተ እኮ የምጠይቀው ስለ ዲቁና ወይም ደግሞ ሌላ ነገር ስለ ግዕዝ ስለ ቅኔ ጠይቀው እንጂ ሲጠፋ እንዴ ይሄን ጥያቄ ትጠይቃለህ አንተ ሳሉ ሌላው ወደኔ መጡ። በቃ እኔን ብዙ በክፉ አይን ትኩረት አዩብኝ። አይ ይሄንን የጠየቅኩት ምናምን አልኩኝና ከዛም በኋላ እንደዚህ አይነት ጥያቄ ሁለተኛ እንዳትጠይቅ፣ ደሞዝ ካነሰ እንጨምርልሃለን፣ አገልግል፣ ቅዳሴው መዳፈን የለበትም በአንተ ምክንያት አሉኝ። እንግዲያው ሳላገለግልም እኔም አልኳቸው መልስ እስካላገኘው ድረስ አላገለግልም አልኩኝና ከዛም በኋላ ቀጥታ ወደ ቤተሰብ ሄድኩኝ። በቃ ለቤተሰቦቼ ሁሉ ላኩ። እንግዲህ ልጃችሁም እምቢ ብሎናል፣ ብዙ የማይሆን ነገር ጥያቄ እየጠየቀን ነውና ልጃችሁ እምቢ ብሎናል፣ ስለዚህ አላገለግልም እያለ እንዴት እናድርግ ምናምን ሲባል ለቤተሰቦቼ ለምንድን ነው የማታገለግለው ቤተክርስቲያን እንዴ ምን ሆንክ ምን ነካ አሉ። አይ እኔ አላገለግልም እናንተ የማታውቁት ነገር አለ አልኳቸው ቤተሰቦቼ። እናንተ ውስጥ ለውስጥ የተፈነፈነ ነገር አለ የማታውቁት ነገር ስላለ እኛስ በሳችን እንተዋወቃለን አልኳቸው። እኛማ ምን እናውቃለን ጨዋነን እንግዲህ እናንተ ራሳችሁ ግን አንተ በክፉ አይን ዞሮ ስለሚያዩ እነሱ እንደነሱ መሆን አለበት አሉኝ። አይ እኔ ግልጹን ነው እንግዲህ ግልጹን የነገርኳቸው ደግሞ ምንም ማድረግ አልችልም አላገለግልም አልኳቸው። ከዛ እንደዛ ስላቸው ቢያንስ ለ15 ቀን ያህል ሳላገለግል ተቀመጥኩኝ። ሳላገለግል ለ15 ቀን ያህል ተቀመጥኩኝ ቤተሰቦቼ ጋር ስትቀመጥ ምን እያደረክ ተቀመጥ ብላ ያለ ጥያቄ አለ። ያ ጥያቄ እስካልተመለሰልህ ድረስ እረፍት ይኖራል ብዬ አላስብም። ቤተሰቦቼ ጋር ተቀምጬ እማስበውም በቃ ትክክለኛ ከዛ በቃ እውነተኛ መንገድ እንዳልሆነ ውስጤን አሳመንኩ። ከዛ ውስጥ አመነ መጨረሻ ላይ አንደኛ ምንም ማድረግ አይቻልም አልኩ ብቻዬን የራሳቸው ጉዳይ ብዬ ማለት ነው። አንደኛ የተወለደውም ትክክለኛ ሰው ነው። ሁለተኛ ፈጣሪም ቢሆን ኑሮ የሚሰሩትን ስራ ያውቁትምና ይቅር በላቸው አይልም። ስለዚህ ይሄ ሰው መሪም ያወለደችው ነብዩ ሳን የሚሉት ነገር አላቸው ሙስሊሞች። እኛ ኢየሱስ ብለን እናመልከዋለን እንጂ ትክክለኛ ይሄ ሰው ነው። ሰው ቢሆን ነው እነሱ የሚደበቁኝ ብዬ ራሴን አሳመንኩኝ። ትክክለኛ ሙስሊም በቃ ሙስሊም ነው። ሃይማኖትም ትክክለኛ የሙስሊም ሃይማኖት ነው። ትክክለኛ የነሱ ጌታ እኮ አይታይም አይዳሰስም እኮ ትክክለኛ ፈጣሪ ሰውንም መላእክትንም የፈጠረ ጌታ ለሰው አይታይም ብዬ እንግዲህ አይምሮዬ ላይ ቀረጽኩኝ ይዛው ላይ ማለት ነው። ትክክለኛው ሃይማኖት እስልምና ነው ብለህ አመንኩ። ከዛ በኋላ የት ሄድክ? ያው የ30 ደቂቃ መንገድ የሚሆን አለ ሄድኩኝ ቀጥታ ሙስሊም ወዳለበት ቦታ ማለት ነው። ከኛ ሰፈር የ30 ደቂቃ መንገድ የሚሆን አለ። እናንተ አካባቢ ሙስሊም የለም? እኛ አካባቢ ክርስቲያን ነው በቃ ያለው እንጂ ሙስሊም የለም። ከዛ የ30 ደቂቃ መንገድ የሚሆን ነው። ከዛም በኋላ ሄድኩኝና እነዛ መሪባቸው ሰዎች ዳቆን መሆኔንም ያውቃሉ። ቀኑ ጁማ ቀን ነው እንዴት መጣ ምናምን አሉኝ። እኔ እስልምና ልቀበል ነው የመጣው እንደዚህ ብዬ ያው ለጠየቅኳቸው ጥያቄ ስላልመለሱልኝም ደግሞ እስልምና እውነት ሆኖ አግኝቼዋለሁ። በልቤ ላይ እስልምና ነው እውነት ሆኖ የተከሰተልኝ። ስለዚህ እስልምና ልቀበል ነው የመጣሁት አልኳቸው። ስለው አንደኛው ደረሳ ነው እንደዛ ያልኩት። ከዛ እንደዛ ስለው በቃ እንደዛማ ከሆነ ቆይ አሉ እስልምና የሚያስይዙ አሉ ሻሃዳ የሚያስይዙ ስላሉ ቆይ ጠራቸዋለሁ አለ። ከዛ እነዛ መጡ። ከዛ እንዴት ነው ምናምን ሁሉም ነገር ጠየቁኝ። እስከዛሬ ድረስ ማርያም ጌታን ተወልዷል ብለን እናምንበት ነበር። ግን መርያም የወለደችው ነብዩ ሳን እንጂ አላህን እንዳልወለደችው ተረድቼ ነው ወደዚህ መንገድ የመጣሁበት። ምክንያት በራሴ ፍላጎት ነው ተመራምሬ ነው። ደግሞ እኔና አላህ ብቻ ነው ያንን የምናውቀውም የምሰልምበት ምክንያት እኔና አላህ ብቻ የምናውቀው። ስለዚህ በቃ እስልምናን ፈልጌ ነው የመጣሁት እስልምናን አስይዙኝ አልኳቸው። ከዛ በጣም ሁሉም ሰው ገረመው። በቃ ዲያቆን መሆኔን ስለሚያውቅ እዚያ ያለው ሰው ገረመው። በቃ እንዳለ ደረሰዎች ሁሉ ነገር ገረማቸው። ይሄን ነገር ግን አምነህበታል እንዴ አሉኝ። አውምኝበን የገባሁት አልኳቸው። በተሰብስ አይቆጣም እንዴ? ይሄን ነገር ግን ስትቀበል እስልምና ስትቀበል እኮ ከባድ ነገር አለ። አይ ቤተሰቦቼ ዋናቸው እኔ አምናችሁ በቃ በቤተሰቦቼ እተማመናለሁ። ዝም ብላችሁ ሻሃዳውን አስይዙኝ። ለዛም ደግሞ ወደ ቤተሰቦቼ ሄጄ ገንዘብ ስላለ ያን ተቀብዬ ነው ወደ ሌላ ሀገር መሪው እንጂ እዛም የመቀመጥ አልቀመጥም። ኃይል የለኝም የመቀመጥ። ለምን እዛም ብቀመጥ ሀገረ ስብከቱ ስለጣላን ብዙ ተጽዕኖ ይፈጥሩብኛል እና ስለዚህ ሻሃዳ እጄ ለመርን እንጂ የምፈልገው በቃ የምቆይበት ነገር የለም ነው ያልኳቸው። ስለዚህ እነዚህ በሻሃዳ ያዝክ። ስለ እስልምና ያወራችሁት ነገር አልነበረም? በቃ እኔ እስልምና ትክክለኛ ሃይማኖት መሆኑን አምኛለሁ ብለህ ብቻ ነው ሻሃዳ ያዝከው ወይስ ሙስሊሞች የምታመልኩት አምላክ ማን ነው ጌታችሁ ማን ነው ብለህ ጠየቅ? አዎ ጌታችሁ እንግዲህ የምታመልኩት አምላክ ጌታችሁ እንግዲህ ስላቸው ማለት ነው እንግዲህ ሁሉ ሻሃዳ ሲያስዩ ነው ይሄን ነገር የነገሩኝ ማለት ነው። እኛ የምናመልከው አምላክ አላህ ነው ከአላህ በስተቀር ሌላ አካል አታጋራ አሉኝ። ሻሃዳ ሲያስይዙኝ ማለት ነው። መሐመድ የአላህ መልእክተኛ ነው አሉኝ። አዎ እንደዛ ሲሉኝ እንደዛ እስከሆነ አልኳቸው እዛው። እኔም እንግዲህ ወደ እናንተ የመጣሁት
ሌላውን ታቦታት ሚካኤል ጊዮርጊስ የሚባለውን ታቦታት ትቼ በአላህ ፈጣሪነትና በመሐመድ መላእክተኝነት አምኜ ሙስሊሞች አላህ ብለው የሚመኩበት ጌታ እሱ በቃ እሱን አምኜ ነው የመጣው። አንዴ አምኜ መጥቻለሁ። ከዛ መጨረሻ ላይ እስልምና ተቀበልኩኝ እዛ። ስለዚህ ከአላህ ውጭ አምልኮ የሚገባው አምላክ እንደሌለ ብቸኛና ተጋሪ እንደሌለው አስረዱ። አንተ ደግሞ ልብህ ማመን ከሚፈልገው ነገር አንዱ አንድ አምላክ ነው የማይወለድ የሚለው ነው። እስልምና ሰጡኝና ልብስ ሁሉ ጀላብያ ሁሉም ነገር ተባበሩኝ። ከዛ ወደ ቤተሰብ መጣሁ። ያን ለብሼ የ30 ደቂቃ መንገድ ነው መቼም። ያን ለብሼ ወደ ቤተሰብ መጣሁ። ደግሞ ጀለቢያውን ለብሰህ ሰልመህ? አዎ። ግን ቤተሰቦቹ ደግሞ በጣም ምስኪን ናቸው። በጣም ያከብሩኛል፣ አከብራቸዋለሁ። በቃ እነሱ የሚያከብሩኝ በዲቁናዬ ነው። እኔ ማከብራቸው እንደ እናትና እንደ አባት አከብራቸዋለሁ። ከዛ መጣሁ ወደ እነሱ። ጀላቢያ ሁሉም ነገር ተባብረውኝ መጣሁ ወደ እነሱ ስመጣ ከዛ የሆነ ሴትዮ ጎረቤና ትጮሃለች። ልጃችሁ አብዷል አለች መጨረሻ ላይ። ያን ልብስ ስለለበስኩ አይምሮ በሽተኛ ነው ልጃችሁ አብዷል ምንድነው ሲባል ሰው ጎረቤት ሁሉ ተሰባሰበ። ከዛም በኋላ እኔ አብጃ አይደለም አልኳቸው። ቤተሰቦችም መጡ እዛው ሰፈር አይደል። ምንድነው ይሄ የለበስከው ልብስ አውጣሉ። አይ እኔ እኮ እስልምናን ተቀብያለሁ አልኳቸው። ቤተሰቦችም ማለት እስልምናን ተቀበልኩኝ እንግዲህ የሚያዋጣኝ መንገድ ይጃለው አልኳቸው። አንተ ብሎ ሃይማኖት መራጭ አሉ ሌሎች ማለት ነው። ፊት የሚያከብሩ ሰዎች በቃ ቤተሰቦቼ ፊታቸው ሁሉ ተቀያየረብኝ። አንተ ብሎ ሃይማኖት መራጭ አንተ በቃ ይሄን ልብስ አውጣሉና ከዛ አጎቴ ቄስ ዋና ሊቀመንበር ነበር ደግሞ መላከ ገነት ይባላል። እሱን ከዛ አውጣለኝና ያለ ልብሱን ከዛ አይኔ ያያቃጠለው እዛው ማለት ነው። እና አይምሮ በሽተኛ ነው ሰንሰለት ግዙ ተባለ። ሰንሰለት ተገዛዘው። ሰንሰለት ተገዛና እጅና እግሬን ታሰርኩኝ። አንተ ብሎ ሃይማኖት መራጭ ቀጥታ ወደ ጸበል ወሰዱት። ይሄቱ ይሻላል ተባለ። ጸበል ተመረጠ። እንግዲህ ይሄ ልጅ ዲያቆን ስለሆነ ከፍተኛ ጸበል ያስፈልገዋል ይሄን መንፈስ የሚያስለቅቅለት ተባለ። ከዛ ሲባል ጸበል ሲመለ ደብረ ሊባኖስ ጸበል ተመረጠ። እዛ ሄር ተባለ። አስተማሚ ተመደበ። ቤተሰቦችም ተከትለው መጡ። ከዛ እዛ ደብረ ሊባኖስ ጸበል ደረስ። አረ ልቀቁኝ እኔ እስልምና እዛ እየርን እያለ ተው ልቀቁኝ ባካችሁ ብላቸው አይ አንተ እንዲወርቅና እንድታብድ አንፈልግም አሉ ቤተሰቦቼ። ከዛም በኋላ ጸበል ትልቅ ቄስ ዘንድ ያደረሱኝ። ትልቅ ቄስ ዘንድ ሲያደርሱኝ ያ ቄስ ከዛም በኋላ ያው እንግዲህ ጠማቂ የሚባል አለ ቄስ የተመደበ ራሱን የቻለ ቄስ አለ። ጠማቂ ተብሎ ማለት ነው የተመደበ አለ። ከዛ ጸበል ውስጥ ከተቱ ቤተሰቦች እጅና እግሬ እንደታሰረ ነው። ከዛ እነሱ ጸበል ላይ እንደከተቱኝ እነሱ ወደዛ ሄደዋል። ከዛ አንተ የሙስሊም ጅን ውጣ ግን ያገለገልኩበትን ቤተክርስቲያን ሁሉ ነግረውታል። ለዛ ለጠማቂው ሰውዬ ቀድሞ ስላንተ ተነግሯል ስለማንነት። እንዴት ሲያገለግል ኑሮ ልጃችን እኮ የሙስሊምናን ተቀብሎ አይመረ በሽተኛ ሆነብን። ስለዚህ አረ እንደው ምንም ብላ አውጣልን። እሺ ችግር የለውም መንፈስ እኮ ጅን እኮ እዚያ ቦታ ዋጋ የለውም አስወጣዋለሁ አለ። ከዛም በኋላ ጸበል ላይ ከተቱኝ። አንተ የሙስሊም ጅን ካያት ከቀማንት የወረድ ከደም ከስጋው የተዋሃድ ከአብረ ያደክ መንፈስ ውጣ እያለ ሙስባ ይባላል በእናንተ በእኛ መቁጠሪያ ይባላል። ከዛ ደበደበኝ በዛ በመስቀሉ የብረት መስቀል ነው እንግዲህ መስቀል ሁለት አይነት መስቀል የእንጨትም አለ የብረትም አለ። በብረቱ መስቀል ይደበድበኛል። አረ ተው እኔ እኮ ጅን አይደለሁም እባክህ አልኩት። እዛው እየተጠመቅኩ እያለ ጅን አይደለሁም ሰው ነኝ ስለው አንተ ኪዳነ ምሕረትና ማርያምን አገልግለህ ደግሞ ሰው ነኝ ትላለህ እንዴ ጅን ነህ እንጂ ውጣ እያለ በቃ ይደበድበኛል። መጨረሻ ላይ አረ እኔ ሰው ነኝ እባክህ ተውኝ ስለው በቃ ምንም አልለቀቀኝም። እንግዲህ በሽታው እንዲለቃቸው እየተባለ እስከ 9 ሰዓት ነው ምን ጾም በሽታው አብሮ ሰይጣን በሽታውን ስለሚፈራ በቃ ጾም ከጾሙበት ይለቃል ይባላል። ከዛ እስከ 9 ሰዓት በቃ መጾም እያጾሙ በግድ ካለ ፍላጎት እኮ ነው። ከዛ ውጣ ልቀቅ እያለ ከዛም በኋላ ይገርፈኛል። አረ እኔ ጅን አይደለሁም ሰው ነኝ ስለውም ጭራሽ በቃ አንተ ሰው አይደለህም ጅን ነህ እንጂ ማርያምንና ኪዳነ ምሕረትን አገልግለህማ እስልምናን አትቀበልም አንተ የሙስሊም ጅን ውጣ ከዚህ ገዳም ውጣ እያለ ይደበድበኛል። መጨረሻ ላይ በቃ እኔ በቃ እንትን አልኩኝ በቃ እንትን እስከ 9 ሰዓት ስለምጾም ደካከም። ምን ያህል ቀን ነው እንደዚህ የተባለው? 1 ወር ከ15 ቀን ተቀመጥኩ እዛ ገዳም ውስጥ ማለት ነው። 1 ወር ከ15 ቀን ተቀመጥኩ። ቀን በቀን ግርፊያው አለ። ግርፊያው አይቀርም በቃ ቀን በቀን ደግሞ ጾሙም አለ። አዎ ቀን በቀን ጾሙ አለ። ከዛም በኋላ በጣም ተደካከምኩኝ በቃ በጾም በምንም ማሰሩኝ በቃ ስደካከም አሁን ልጃችሁ ረጋ ብለዋል አላችሁ። እኔ እዛን ሰዓት ያው እንትን ጸበል ላይም ገብቼ ያለ መናገሬን አልተውም። እኔ ሰው ነኝ ጅን አይደለም ቢያልኩ እሱ ጋር መከራከራለሁ። አሁንም ግን ተደካከምኩኝ በኋላ ዝም አልኩኝ።
አሁን እንግዲህ ልጃችሁ ድኗል በቃ እንደፊቱም አይለፈልፍም እንግዲህ አሁን ድኗል ከፊቱ ይሻለዋልና አሁን ደህና ነው ችግር የለውም አላቸው ለቤተሰቦች ይዘው ማለት ነው ለ15 አንድ ወር ከ15 ቀን ነው የተቀመጥኩት ከዚህ ልጃችሁ አሁን ድኗል ምንም አይልም አለው ድኗል እንደ ልጃችን ኧረ እንኳን የሚያዳንክልህና ብለውታል እነሱ ከዛም በኋላ ተፈታው ከሰንሰለቱ ምንም አይልም ተብሎ በሰንሰለት ከሰንሰለቱ ስፈታ ወጣው ከዛ ገዳም ጠፋዋቸው እነሱ ማለት ወጥቼ ማለት ነው ወጣዋቸውና ወደ ሀርቦ ሄዳለሁ ወደ ወሎ ማለት ነው ወሎ ሀርቦ ሳንደርስ እንግዲህ ለወር ከምናምን ቆይተህ ነው እዛ አንድ ወር ከ15 ቀን ተቀምጠን የወጣው የዛን ጊዜ ስትቆይ ለምሳሌ ቤተሰቦች ያመኑት የሙስሊም ጂን ይዞት ነው ብለው አምነዋል አንተ ደግሞ አይደለም እኔ ትክክለኛውን መንገድ አግኝቼ አንብቤ ተመራምሬ መርጬን የገባሁት የሚል ደግሞ አቋም ነበር አይ በፍጹም ጂን ነው ተብሎ ከታመነበት አንተ ራስህን ለማዳን እዛ ውስጥ አንድ ወር ከ15 ቀን ከምትሰቃይ ራስህን ለማዳን ብለ ለምን አልዋሽህም የገባውበት እስልምና የሚዋሽበት አይደለም እስልምና በውሸት አይደለም የሚገኘው እውነተኛ ነው ብርሃን ነው ሰላም ነው ህይወት ነው ስለዚህ ነብዩ ኢብራሂም እሳት ውስጥ ሲጣል እኮ አልዋሽም እኮ እውነተኛ መንገድ ነው ብሎ ነው በቃ ትክክለኛ በአላህ አምኖ እንትን ያለው ስለዚህ እንኳን አይደለም እኔ ከገባውበት ጸበል ቀርቶ ከሳት የሚያወጣ ነው አላህ ስለዚህ ኢብራሂምን ከሳት ያዳነ እኔን ደግሞ ከጸበል ደግሞ ያድነኛል ብዬ ነው በቃ ተስፋ ያለኝ ማለት ነው ሱብሃንአላህ እንግዲህ ይሄ ልብህ ላይ ተቀመጣለ ግን እንደዚህ ያለ እምነትን ልብህ ላይ እንዲቀመጥ ያደረገው ነገር ምንድነው እርግጥ ነው ያለህበት መንገድ አሁን ያለህበት መንገድ ትክክል አይደለም ብለህ በራስህ አምነሃል በራስህ አምኛለሁ ጥያቄዎች ነበሩ ለጥያቄዎች የተመለሱልህ ምላሽ እኔን አላሳመነኝም ብለህ የራስን መንገድ መርጠህ እስልምናን ተቀላቅለህ ሻሃዳ ይዘህ ሰልመሃል ግን እዛ ቦታ ላይ አሁን ላልከኝ ነገር እንደዚህ ያለ ጥንካሬን በእምነቱ ላይ እንደዚህ ያለ አቋም ደግሞ እንዲኖርህ እኮ ዕውቀት ያስፈልጋል አይደል ባላወቀው ነገር ላይ ግን እንዴት ጸናህ እንደዚህ እንግዲህ ከነበርክበት እምነት በአንድ ጀንበር ሻሃዳ ይዘህ ሰልመህ ተመለስክ በተመለስክበት ቅጽበት ገብተሃል ወደዛ አይደል ለምን አልዋሽህም ስለ ይሄንን ምላሽ መልሰህልኛል እንደዚህ ያለ ጥንካሬን እንደዚህ ያለ የእምነት ጽናትን ከየት አመጣኸው አንደኛ እስልምና ውስጥ ቆይተህ ቢሆንና ስለ እስልምና አውቀህ ተረድተህ ቢሆን ኖሮ ምናልባት ዕውቀቱን ያጸናህ ብዬ ላስብልኝ ግን ምን አጸናህ ምን ያጠነከረ ሷሃቦቹ እንዴት እንደተፈተኑ እንዴት በፈተና እንደሚጸኑ ሁሉ እንደገና ደግሞ እውነተኛው መንገድ አንዴ አላህ ስለመረጠ ሸይጣን በቃ ብዙ ሰው ያጣምምባል ብሎኛል እዛ ሻሃዳ ሰዎች ማለት ነው ያን ሁሉ ነገር አምኛለሁ በቃ ተቀብያለሁ እውነተኛው መንገድ ስለተቀበልኩኝ አላህ እንደሚያደርግ ያርገኝ ብዬ በውስጥ ያመኝበታለሁ እኔ ማለት ነው ይሄ ደግሞ እዛ ሻሃዳ ያስቀን በተነገረኝ ብቻ ነው እና እንደዛ ነው በቃ በተነገረኝ ነገር ነው ይሄንን ሙሉ ያመንኩበት ማለት ነው እና በመስቀል ከመመታት አይደለም ለሱ ምንም ነገር የሚደንቀው ነገር አይደለም ከሳት የሚያወጣ አላህ ነው ያለን ስለዚህ ምንም ብዬ ነው በቃ እንጂ መዋሸት የማይችል ማለት አይደለም በመስቀል መመታትና በጸበል እንትን ማለት ቀርቶ ሌላ ፈተናም እንደሚደርስብኝ ሁሉ ነግረውኛል እኮ ሻሃዳ ስትይዝ የነበረች የተሰጠች ዕውቀት ናት እዛ ላይ እንድትጸናና አሁን ላወራነው ነገር ደግሞ ጽናት እንዲሆን ያደረገ እሱ ነው ማለት ነው እሱ ብቻ ነው ሱብሃንአላህ በጣም ይገርማል እንግዲህ ዛሬ መሐመድ ነሃል መሐመድ የሚለውን ስም የመረጡልህ እነሱ ናቸው አዎ ያባስ ስም አይቀየርም አሉኝ ያው መሐመድ ብሎ ነው ያወጡት እስቲ ከዛ ቦታ ደግሞ ወደ ኋላ መለስ ስላደርግህ እስኪ በቃ ትክክለኛ ሃይማኖት እስልምና ነው ብለህ በራስ ጥናት በራስ ንባብ ውስጥ አመንክና ከሰፈራችሁ 30 ደቂቃ የሚያስኬድ መንገድ ላይ ሄደ አስልሙኝ ብለሃቸው ሄድክ ሰለምክ ጀለቢያ ሰጡ አንተ ምንም እንዳልተፈጠረ ሀገር ሰላም ነው ብለህ ዲያቆን የነበርክ ሰው አገልጋይ የነበርክ ሰው ቤተሰብ አለ እዛ ጋር ደግሞ ያለ ሰው አለ ከዛ ያንን ጀለቢያ ለብሰህ ስትመለስ እንዴት ነው ጤነኛ ነው ብለህ ያስቡኛል ብለህ ያሰብከው ምክንያቱም ዲያቆንን የሚያህል ሰው ወይ ደግሞ በአንድ እምነቱ ላይ ጥሩ ደረጃ አለው የሚባል ሰው በአንድ ጀንበር አይደለም ከሆነሽ ደቂቃ በኋላ አይደል 30 ደቂቃ ነው መንገዱ እስከ ቤት ወጣ 30 ደቂቃ ተጉዘ ሄድክ እዛ ሻሃዳ ያስክ ተመልሰ መጣ በሆነ ሰዓታት ውስጥ አይደለ ስለዚህ ዲያቆን ሆኖ የሄደ ሰው ሲመለስ ሙስሊም ሆኖ ተመለሰ በዚህን ሰዓት ላይ ቤተሰብም ሆነ እዛ አካባቢ ያለው ማህበረሰብ ጤነኛ ነው ብሎ ያስበኛል ወይ ደግሞ እንዲሁ ይቀበለኛል ብለህ እንዴት አሰብክ እንዴት አመንክ እንደዛ አዎ ይሄ በጣም ጥሩ ነው እኔ ወደ ቤተሰቦቼ ሄድኩበት ምክንያት ቤተሰቦቼ የኔ የዋህ ናቸው ለኔም በቃ እንኳን የፈለኩትን ነገር ባረግም ቤተሰቦቼ እንደዚህ አይነት ነገር በቃ ይኖራቸዋል ብዬ ማልጠብቅም እኔ ማለት ነው ከነሱ አንደኛ ይዋናቸው እንደኔም ትምርቱን ስለማያውቁትም እንደዚህ ይናገሩኛል ብዬ በቃ አላሰብኩም እኔ ይቀበሉኛል ብዬ ነው ያሰብኩት እና ወደዛ ሄድኩበት ምክንያት በነገራችን ላይ ሻሃዳ ተቀብዬ ወደ ቤተሰብ ሄድኩበት ምክንያት ከነሱ ላይ እንትን አለኝ ከነሱ በቃ ገንዘብ ተቀብዬ ወደ ቁርአን ዓለም ለመግባት ፍላጎቴ ከዛም ማለት ነው
በሀገረ ስብከቱ የሰጠን 60 ሺህ ብር ነበረ ሀገረ ስብከቱ በዲቁና ማለት ነው። ያ እነሱ ናቸው የሚያስቀምጡልኝ እና ደግሞ አንድ 3 ከብት አለ ነው። እኛ በዲቁና ስንማርም ገንዘብ አናጠፋም የሆነ ነገር ነው የምንገዛው። ለምን ስለምናገባ በቃ ብዙ ነገር አጠራቅሙ እንባላለን እኛ። ከዛ ያንን ለመቀበልና በዛው ያንን ተቀብዬ ተሮ ብዬ ለመጥፋ ነው። ለምን እዛ አካባቢ ቄሶች ራቅ ያሉ ቦታ ነው ያሉት። በእርግጥ ቄሶች እዛ አካባቢ ቢሆን ኑሮ ለመድም ይከብዳል። ግን ቤተሰቦቼ የዋህ ናቸው፣ በጣም ያከብሩኛል፣ አከብራቸዋለሁ። እንደዚህ ይሆናሉ ብዬም አልጠበቅኩም እኔ እና በዛ ምክንያት ነው እንደ ሐሳብ ያልሆነ እና መጀመሪያ ልብሱን አውጣ ሳይሉኝ በፊት በነገራችን ላይ ልብሱን አውጣ ሳይሉኝ በፊት ልብሱንም ሳያቃጥሉ በፊት ማለት ነው ገንዘብ እንግዲህ ስጡኝ እኔ እለቅላችኋለሁ። ቦታውንም እንግዲህ ሀገረ ስብከቱም ስለጠላኝ ቄሶችም ስለጠሉኝ በዚህ ምክንያት እኔ ወደ ሌላ ሀገር ላር እናንተ እዚህ ሀገር ተቀመጡና ከብቶችንም ሽጡና በብር ባንክ ቤት ከታችሁ እንድልኩልኝ ካሹንም ብር ስጡኝና ወደ ሌላ ልገባ ነው ወደ ሌላ ሀገር ላር ነው ብያቸዋለሁ ቤተሰቦቼን። ከዛ ቤተሰቦቼ የዋህ ናቸው፣ ገና እየተነጋገርን ያለነው እኮ ስለዚህ ማለት ነው። የመጣብኝ ሌላ ሰው ነው አብዛኛው። አትሰጥም በዲቁና ያመጣውን ገንዘብ እየት እናቀላለን አንሰጥህም፣ ሃይማኖትን ክዳል፣ የፈለግነውን ሃይማኖት ከአያት ከቀማንት የወረደውን ሃይማኖት ሀገሩንም ሰውንም ልታስቅብን ነው። ስለዚህ የምን ደሞዝ ነው? የቤተ ክርስቲያን ደሞዝ ያንተ ማላገጫ ነው እንዴ? አንሰጥህም አሉ። በቃ ከለከሉኝ። እሺ ደሞዝን ተውት እኔ ልቀቁ ይሄዳሉ አልኳቸው። አንለቅም በቃ ተብሎ ሰንሰለት ተገዛና በሰንሰለት ታሰርኩኝ። ልብሱንም አውጣ ተባልኩኝና ሌላ ልብስ ቀይርለት ተባለ። ሌላ ልብስ አውጡና አለበሱኝ። እንግዲህ አንተ የምታመልከው ጌታ እስኪ ሙስሊም ነው የምትለው ጌታ ያድንህና ብለው ልብሱን አቃጠሉት። ልብሱን ሲያቃጥሉ ልብሱን አታቃጥሉት ተውት እስኪ እኔን እሺ ያዙኝ እንዳሻው አልኩት። ልብሱን አይኔ እያየ አቃጠሉብኝ። የሶላት ልብሴን ሁሉ የተባበሩኝ ሁሉ በቃ ውድም አድርገውታል። ሲያቃጥሉ ደሞዙን ከለከሉኝ። መጨረሻ ላይ አንተ አይምሮ በሽተኛ ነው በቃ ተባልኩኝ። በሰንሰለት ታሰሬ ሄድኩ ወደዛ ማለት ነው። ወደ ደብረ ሊባኖስ ሰፈሪዞኝ። ትንሽ ስለ እዛው መስጂድ ላይ እንቆይና ስለ ሻሃዳው እናውራ። እንግዲህ ከአላህ ውጭ የሚገዙት አምላክ እንደሌለ የመሰከርክበት እለት ነበር። የዛን ቀን ወስነ ሄደ። የተለየ ነገር ነበር የዛኔ የተሰማህ ነገር? ልብህ ይጠይቅ የነበረው ጥያቄ ነበረ? ውስጥህ ይመላለስብህ ሀሳቦች ነበሩ? ለዛም ይሁን እንግዲህ የሚያረጋጋህን ነገር እስልምናን አግኝተሃል በሻሃዳ። ሻሃዳ እንግዲህ ካለህበት እምነት ላይ ወይ ደግሞ ካለህበት ሁኔታ ላይ ወደ እስልምና የሚያሻግር ድልድይ ነውና እንዴት ነበር ስሜቱ? ታስታውሰዋለህ ሻሃዳ ስትይዝ? በጣም አንድ ነገር ያው በጣም ልቤ ላይ በጣም ከባድ ነገር የፈጠረብኝ ምንድነው እስከዛሬ የተማርኩበትን ያገለገልኩበትን ሰበካ ጉባኤውን ለቅቄ ስመጣ በጣም የተወሰነ አዝኛለሁ። ትክክለኛ እንዳልሆነ አውቄ እስልምናን ተቀብያለሁ አይደል? ግን ደግሞ ያደግኩበትና ያገለገልኩበት ቤተክርስቲያንን ትቼ ሰውጣ ግን በጣም አዝኛለሁ። ግን ባዝንም ደግሞ እንዳልሆነ አውቄዋለሁ። ደግሞ ለምን አንድ ሰው የኖረበትን ነገር ያገለገለበትን ነገር ያስታውሳል። ለምን በቃ ባንዲ ቀን ተመራምሬ ያን ተመራምሬ እስልምና ስቀበል ያን ደግሞ ስንት አመት አገልግዬ ደግሞ ትቼው ሰውጣ ደግሞ በጣም በተለያየ ስሜት ነው የወጣሁት። በቃ ለምን አንድ ሰው ትቶ ሲወጣ ያገለገለበትን የቀደሰበትን ቤተክርስቲያን ትቶ ሲወጣ በጣም ያስደነግጣል። አንደኛ ትክክለኛ በራሴ ፍላጎት እንዳልሆነ አውቄ ነው እንግዲህ ያው ለጠየቅኳቸው ጥያቄ እንዳልሆነ አውቄ ትክክለኛ መንገድ እስልምና እንደሆነ አውቄ ተረድቼ ያለ እስልምና እውነተኛ መንገድ መሆኑን አውቄ ያለ ትቼው ሰውጣ ደግሞ የሆነ በቃ ትቼው ሰውጣ በጣም ይሄ የዚህ ስሜት ነው የተሰማኝ፣ ሌላ ነገር የለውም። ወደ ገዳሙ እንመለስና እንግዲህ ገዳም ነበር ለወር ከ15 ቀን ለወር ከ15 ቀን አንዱ ከ15 ቀን እዛ ነበር። ከዛ በኋላ እንግዲህ ሰንሰለት ከተፈታለህ በኋላ ከዛ ወጥተህ መጥፋት ይችላል። ወዴት ሄድክ ከዛ በኋላ? በሰዓቱ ወደ ሀርቡ ነው ሄድኩኝ። ከመናሪያው አጠገብ የሆነ መስጊድ አለ፣ እዛ ገባውና አረፍኩኝ። ያው ለሳምንት ያህል ተቀመጥኩኝ ሀርቡ ላይ ስቀመጥ ያው አልሐምዱና አታያቱን አስጠኑኝ። አልሐምዱና አታያቱን ያው ተማርኩኝ እዛው። መጨረሻ ላይ አልሐምዱና አታያቱን እየተማርኩኝ እያለ በሰዓቱ የረብሻ ሰዓት ነው አገሩ ማለት ነው። የረብሻ ሰዓት ነው። የደሴ ሰውም የተለያየ ሀገር ሰው ቤቱንም ሱቁንም እየዘጋ መስጊዱን መዘጋጋት ጀመረ። ወዴት አባቴ ብዬ ወደ እንትን ሄድኩኝ መልሼ ማለት ነው ወደ ምስራቅ ወለጋ አሁን መጣሁ። ወደ ቤተሰቦች ጋር ተመለስኩ። ወደ ቤተሰቦች አልተመለስኩም። ወደ ሀገሩ ያው ክልል ውስጥ ገባሁበት። ክልሉ ስገባ እንግዲህ ይሄም ክልል የገባሁበትም እዛም ረብሻ ነው። አሁንም መስጊዱ ላይ የተዘጋጋበት ሰዓት ያው በጣም ኃይለኛ ረብሻ ነው። በቃ ለኔ በጣም ኃይለኛ ፈታኝ ሰዓት ነው። በጣም እየተፈተንኩኝ ነው ያለሁት። ግራ ተጋባሁ። ብዙ ጊዜ አለቀስኩኝ። በቃ እንግዲህ እኔ አላህ አንተን ተወክዬ መጥቻለሁና ከጨለማ ህይወት ወደ እውነተኛ ህይወት መርተኸኛልና እንዴ የምታረጋ አድርገኝ አልኩኝ። በቃ
ስለዚህ እንግዲህ ወደ ቤተሰብ መሄድ ማልችልም እንደምታረግ አርገ ብዬ አለቀስኩ ይዘው መስጊድ ላይ እንደዛ ስል ከአንዱ መስጊድ ወደ አንዱ መስጊድ እየተዛወርኩኝ ራብና ችግር እየተፈራረቀብኝ ፈተናና መከራ እየተፈራረቀብኝ ከአንዱ መስጊድ ወደ አንዱ መስጊድ እየተዛወርኩኝ በቃ ብዙ ችግር ደርሶብኛል በኔ ላይ ማለት ነው ብዙ ተጽዕኖ በቃ ብዙ ተጽዕኖ ደርሶብኛል በኔ ላይ እስልምና ከተቀበልኩኝ ሰዓት ጀምሮ 2 አመት ብዙ ስቃይ ነው የደረሰብኝ በቃ ይሄኛው ፈተና ሳልጨርስ ይሄኛው ፈተና ይመጣብኛል ደግሞ እኔ ሻሃዳ እንደተቀበልኩኝ ወይ ግደለ ብዬ ለምንኩበትም ሰዓት አለ በቃ ግን ለምንድን ነው እንደዚህ የምታኖረኝ ፈተናው ሁሉ እየተፈራረቀብኝ ነው ወደ ቤተሰብም ምንም ገንዘብም የለኝም ምንም የለኝም ስለዚህ ከአንዱ መስጊድ ወደ አንዱ መስጊድ እየተዛወርኩኝ እስከ መቼ ድረስ ነው የምኖረው አላህ ቶሎ ብለህ ድረስልኝ እኔ ባንተ አምኜ ነው የገባሁት ብዬ በቃ ብዙ ጊዜ አለቅሳለሁ በቃ እንደዛ ሆኜ ብዙ ጊዜ ለምነዋለሁ ብዙ ፈተና በቃ ፈተናው በጣም ኃይለኛ ፈተና ነው በቃ የዛን ፈተና አይደለም ለ2 አመት ቀርቶ ለአንድ ቀን ይከብዳል እኔ እኮ ዱንያ እኮ የተውኩት እኮ ቤተሰቦቼ ጋር እያለሁ ነው ዙሮ ስለዚህ እንደሚያረግ ያልኩኝና ተውኩት እንግዲህ ቀላል አይደለም ማለት 2 አመት ሙሉ መፈተን በጣም ከባድ ነገር ነው ቋሚ ቦታ የለህም ቋሚ መኖሪያ የለህም ከአንድ መስጂድ ወደ አንዱ መስጂድ ይሄድ ከአንዱ ጋር ደግሞ ስትሄድ ረብሽኖ ሲዘጋብ ደግሞ ሌላ ቦታ ይሄድ ቀራብ መከራ ችግር ሁሉ እየተፈራረቀብህ 2 አመታትን አሳልፈዋል 2 አመታት ሲወራ ምናልባት ቀላል ይመስል